الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يقول الله تبارك وتعالى ليس كمثله شيء وهو السميع البصير الله سبحانه وتعالى بتكبروا كارولاي እንዲህ ይላል ليس كمثله شيء እሱን የሚመስል ምንም ነገር የለም وهو السميع البصير እሱ ሰሚና ተመልካች ነው ይላል። ከዚህ የቁርአን አንቀጽ ምንባራቸው ትልልቅ ቁም ነገሮች አሉ ማለት ነው። አንደኛ አላህ ليس كمثله شيء وهو السميع البصير ብሎ በሚናገርበት ጊዜ ከአላህ ስምና ባህሪዎች ጋር በተያያዘ ለናጋቸው የሚገቡ መርሆችን ከዚህ ቁርአን አንቀጽ እንወስዳለን ማለት ነው። እሱም ነፍይ በመናደርግ ጊዜ ለአላህ የማይገቡ ባህሪዎችን ከአላህ ላይ ውድቅ ስናደርግ ቁርአን ላይ የተለመደው አብዛኛው አገላለጾች ሙጅመል የሆኑ ናቸው። በጥቅሉ ለአላህ የማይገቡ ባህሪዎችን ውድቅ ማድረግ ማለት ነው። በብዛት ያለው ይህ ነው። ለዛም ነው እዚህ ቁርአን አንቀጽ ላይ ليس كمثله شيء እሱን የሚመስል ምንም የለም አለ። አላህ እንዳይመስልም አላህ እንዳይደለም በዝርዝር ሳይሆን በዚህ መልኩ ሳይሆን በጥቅሉ አላህ እሱን የሚመስል ነገር የለም። አላህ ሰውንም አይመስልም፣ እንደዚህ አይመስልም፣ ይሄንንም አይመስልም በሚል በዝርዝር ሳይሆን በጥቅሉ ማለት። ስለዚህ ነፍይ ስናደርግ ከአላህ ላይ የማይገቡ ባህሪዎችን ውድቅ ስናደርግ በዚህ መልኩ ነው ማለት ነው። ኢስባት ስናደርግ ደግሞ አላህ በዝርዝር ሁለት ለሱ የሚገቡ ባህሪዎችንና ስሞችን አጽድቋል ማለት ነው። እሱም وهو السميع البصير السميع البصير የሚሉ ስሞችን አጸደቀ ማለት ነው። ወይም ደግሞ የመስማትና የማየትን ባህሪ አጽድቋል ማለት ነው። ስለዚህ ይህንን እንረዳለን። በሁለተኛ ደረጃ ደግሞ አላህን ምንም የሚመስል ነገር እንደሌለ ليس كمثله شيء። ሶስተኛ አላህ السميع البصير የሚባሉ ስሞች እንዳሉት እንዲሁም ደግሞ የመስማትና የማየት ባህሪ እንዳለው እንረዳለን ማለት ነው። በአራተኛ ደረጃ በዋናነት ከዚህ ቁርአን አንቀጽ መረዳት ያለብን ነገር ለአላህ ስምና ባህሪውን ማጽደቅ ማመሳሰል እንዳልሆነ ይሄ ቁርአን አንቀጽ ያሳያል ማለት ነው። ምክንያቱም አላህ ለራሱ السميع البصير የሚባሉ ስሞችን እንዲሁም የመስማትና የማየትን ባህሪ አጽድቆልናል። እሱን የሚመስል ነገር የለም ከማለቱ ጋር ማለት ነው። ስለዚህ እኛም ለአላህ ስምና ባህሪ እናጸድቃለን። እሱ ያጸደቃቸውን ነብያችን አለይሂ ሰላቱ ሰላም ሐዲታቸው ላይ ያጸደቋቸውን ስሞች ባህሪዎችን ለአላህ እናጸድቃለን ሳናመሳስል ማለት ነው። ስለዚህ ሳያመሳስሉ ማጽደቅ እንደሚቻል የቁርአን አንቀጹ ያሳያል። ምክንያቱም እሱን የሚመስል ነገር የለም ካለ በኋላ አላህ ሁለት ስሞችንና ሁለት ስሞችን አጽድቋልና ሁለት ባህሪዎችን አጽድቋልና ማለት ነው። ስለዚህ ከዚህ ቁርአን አንቀጽ ይሄንን እንረዳለን ማለት ነው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።